السماء مجلس الأجيال في السماء مفتاحين الكبر مفتاحين الكبر يا من قصة قالاتين نفلق عليك يا من قصة قالاتين نفلق عليك مفتاحين السماء مفتاحين السماء وسلم على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ያው ዛሬ በአላህ ፍቃድ እዚህ የተገኘነው በወቅታዊ ጉዳይ ስንል ወሩ የሐጅ ወር ነውና ወንድሞቻችን እህቶቻችን ልጆቻችን አባቶቻችን በጣም ስጓጉለት እንደ ውሃ ስጠሙትና እንደ ምግብ ስራቡት የነበረ ሐጅና ዑምራ ያለፈ አመት ተዘግቶባቸው ዘንድሮ በአላህ ፍቃድ ተከፍቶ ያላቸውን ትንሹንም ትልቁንም ሀብት ንብረታቸውን ሽጦ ቤታቸው ሁሉ ሳይቀር ሽጦ መሬታቸውን ጾም አሳድሮ ልጆቻቸውንም እንደዛ ጾም አሳድሮ ለአላህ ብሎ የአላህን ቤት እንዘይራለን ግዴታችንን እንወጣለን ብሎ ከቤት ንብረታቸው ወጥተው ለወራት እዚህ አዲስ አበባ መጥቶ ስንገላቱ ሲጨነቁ ሲቸገሩ ሲዘረፉ ሲሰረቁ በረሃብ አህለንጋ ሲገረፉ እንሰማለን ኢንፎርሜሽኑ ይደርሰናል አቤቱታም ይደርሰናል ሆኖም ግን ቶሎ ብለን ቢሮ ባለመረከባችን የሥራ ርክብክብ ባለመፈጸማችን ምንም ስልጣን የሌለው አካል ቢሮ እንደያዘ ስለቆየ በዛው ይሄን ስራ ጀምሮ ቢሆንም እስኪ ህዝባችን እንዳይንገላታ ቤቲሙን ቤትኛው ህዝባችን ለዘንድሮ ሐጅ በምንም አይነት እንግልት ችግር እንዳይደርስባቸው እናግዛለን ብለን እንዳይንቀሳቀስ የዘገነው ባንክ ሁሉ ሐጅና ዑምራን የሚመለከት
ማንኛውንም ትልቁንም ትንሽም ችግር እንዳይደርስባቸው ክፍት ሆኖ ይንቀሳቀስ ብለን በደብዳቤም በአካልም ለማገዝ ሲባል ህዝባችን ለማገዝ ሲባል ህዝባችን ለመተባበር ሲባል የከፈትነው ብቻ ሳይሆን ሳንዘጋ የቆየንበት ሁኔታ ነበር። እንደዛም ሆኖ ህዝባችን ከእንግልት ያልዳናና ቀን በቀን ችግሩ እየተባባሰ በመምጣቱ ታግሰንም ነበር። ነገ ዛሬ ከነገ ወዳ ይሻላል ከሚል አንፃር ታግሰንም ነበር። ታግሰን ትዕግስቱ ተሟጦ ህዝቦቻችን አደጋ ላይ ሲወርቁ ዝም ብለን መቀመጥ ይበቃናል ከሚል አንፃር ዛሬ ይሄው የኢትዮጵያ እስልምና ጉዳዮች ጊዜያዊ ጠቅላይ ምክር ቤት ጠቅላላ ስራ አስፈጻሚ ኮሚቴና እንዲሁም የየክልሎች ስራ አመራር ኮሚቴ በተገኙበት ያለውን ሁኔታ አስመልክተን መግለጫ ለመስጠት ተገደን ፍለፊታችሁ እንታያለን። ይህንን ስንል በዚህ በአለቃ ጊዜ ውስጥ በዚህ በአለቃ ወቅት ውስጥ ምንም ማስራት ባንችልም የምንችለውን ሁሉ ሌት ቀን ተራሩጠን የቀረችዋን ጊዜ ተሻምተን የህዝባችንን ችግር እንቀርፋለን ከሚል ይሄው ዛሬ ፍለፊታችሁ ብቅ ብለናል። ይሄንን ስንል ሁለት ነገሮች ሲሳኩ ብቻ ነው ያንን መድረግ የምንችለው እኛ። አንድ በዚህ በአለቃ ጊዜ አጣድፈን ሁጃጆችን ለመሸኘት ስንዘጋጅ ሁለት ነገሮች ሲሟሉ ነው። አንድ በ24 ሰዓት ውስጥ ርክብክብ ተደርጎልን ወደ ስራ ለመግባት ነባር የሐጅና ዑምራ ኮሚቴን ሳንነካ እንዲሁም እዛች ላይ የሚሰሩትን ሰራተኞች ሁሉ ሳንነካ እነሱ ባሉበት እኛ በበላይነት ሆነን ህዝቦቻችን ለመተባበር ተዘጋጅተናል። ሁለተኛ ጊዜው ያለቀ በመሆኑ የመንግስት ትብብር ወሳኝ ነው። የመንግስት ትብብር ከገባና በ24 ሰዓት ውስጥ ርክክብ ካገኘን ብቻ ነው ይሄንን መስራት የምንችለው። ያለዛ የማይቻል ኃላፊነት መሸከም ዘበት ሆኖ ስለምታየን ነውና ስለዚህ ህዝባችንም መንግስታችንም ይሄንን አውቆ ጉዳዩ የሚመለከታቸው ሁሉ ይሄንኑ ተረድቶ እኛ ዘንድ ቆሞ የህዝብ ሙስሊሞቻችን ችግር ለመቅረፍ እንድንችል አላህን እንማጸናለን። ይሄ ከተሳካ ኢንሻአላሁ ተዓላ የቀሩትን ሁጃጆች በሙሉ ለመሸኘት ዝግጅነታችንን ከወዲሁ ለመግለጽ እንወዳለን። በተረፈ በሰፊው የመግለጫ ሙሉ ቃል በዋና ጻፊያችን ይቀርባል። ሰላም አለይኩም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ሰይድና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን። በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው
ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚ ኮሚቴ የተሰጠ መግለጫ። ግንቦት 18 ቀን 2014 በሸራተን ሆቴል በተደረገው ህዝባዊ ኮንፈረንስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ የተላለፈውን የአመራር ሽግሽግ ውሳኔ ማሳወቃችን ይታወቃል። ሆኖም ጥቂት ግለሰቦች የነበሩበትን ኃላፊነት ለጠቅላላ ጉባኤ ያልገዛም በማለት እስካሁን ድረስ ለተተኪዎቹ ለማስረከብ ፈቃደኛ ሳይሆኑ ቀርተው ያለ ስልጣናቸው በማን አለብኝነት የህዝብን ፍላጎት በመጻረር በተለያዩ ህገወጥ ተግባራት ላይ ተሰማርተው ይገኛሉ። አዲሱ የሥራ አስፈጻሚ ስራውን ተረክቦ ለሙስሊሙ የሚመጥነውን አገልግሎት ለመስጠት ባይችልም ሁጃጆች ወይም የአላህ እንግዶች በከፍተኛ ጉጉት ሲጠባበቁት በነበረው ሐጅ ላይ ያለ አስፈላጊ እንግልት እንዳይጋለጡ በማሰብ ጉዳዩን በልዩ ሁኔታ ሲያስተናግደው ቆይቷል። የርክክቡ ሂደት ሐጁን ሳያስተጓጉል እንዲከናወን ታሳቢ በማድረግ ታግዶ የነበረው የባንክ እንቅስቃሴ ከሐጅ ጋር የተያያዙ ስራዎችን እንዳያካትት ለባንኮች ትዕዛዝ ተላልፎ ባንኮችም ያለምንም ችግር የሐጅ ጉዳይን ሲያስተናግዱ እንደነበር መግለጻችን ይታወሳል። ሆኖም የሐጅ መስተንግዶን ጨምሮ የመጅሊሱን አጠቃላይ ስራዎች ህጋዊ ርክክብ በወቅቱ ማድረግ ያልቻለውና አስቀድሞ ተገቢውን ዝግጅት ሳያደርግ እጅግ ዝርክርክ አሰራር ላይ የተጣደው ህገወጥ ቡድን በቃላት ለመግለጽ የሚያዳግቱ በደሎች በሁጃጆች ላይ እያደረሰ እንደሆነ በተከታታይ መረጃ እየደረሰን ይገኛል። ድክመቱን ከማረም ይልቅ በለውጡ ላይ ለማላከክ ሲፍጨረጨር ሁጃጆችን ለከፍተኛ እንግልት እየጣለ እንደሆነ ለማስተዋል ችለናል። በዚህም ምክንያት በመጅሊሱ የሐጅ ታሪክ ታይቶ በማይታወቅ መልኩ ሁጃጆች በመጅሊስ ግቢ ውስጥ ሰላማዊ ሰልፍ በማካሄድ ሮሮዋቸውን ያሰሙ ቢሆንም የረባ መፍትሄ ሊሰጣቸው አልቻለም። እስካሁን በደረሰን መረጃ መሰረት የአንድ ሐጅ ህይወት ማለፉን ሰምተናል። ሁኔታው እየተባባሰ በመምጣቱ ምክንያት ሁጃጆቹ በተደጋጋሚ በስልክ በመደወል እንዲሁም በአካል ያለንበት ቦታ ድረስ በመምጣት እባካችሁ መፍትሄ ስጡን፣ ለማን አቤት እንበል፣ ተንገላታን፣ ተዘረፍን በማለት አቤቱታ በማቅረብ ላይ ይገኛሉ። የቀድሞ የሥራ አስፈጻሚ አካል በራሱ የአሰራር ቢሮክራሲ ምክንያት የሚደርሰውን በደል ለመሸፋፈን ሆን ብሎ ችግሩን ወደ መንግስት እና ሌላ አካል ለማላከክ እየሞከረ ይገኛል። በመሆኑም አዲሱ የመጅሊስ አመራር በሁጃጆቻችን ላይ የደረሰውን መንገላታት ከግንዛቤ ውስጥ በማስገባት ችግሩን ለመቅረፍ እንቅስቃሴ መጀመሩን እንገልጻለን። አዲሱ የመጅሊስ አመራር ለዚህ ውሳኔ እንዲደርስ ያስገደደው አንድ በሁጃጆች ላይ እየደረሰ ያለው መንገላታትና ከፍተኛ ዘረፋ ቀን በቀን ተባብሶ የቀጠለ በመሆኑ፣ ሁለት የሐጅ ወቅት በጊዜ የተገደበ ሆኖ ሳለ ሁጃጆች እስካሁን ተገቢውን መስተንግዶ ማግኘት ባለመቻላቸው፣ ሶስት ጊዜው በተራዘመ ቁጥር እየተከሰተ ያለው አላስፈላጊ ወጪ ሁጃጆችን ለከፍተኛ ችግር እየዳረገ በመሆኑ አዲሱ የመጅሊስ አመራር አቅም በፈቀደ መልኩ ከሚመለከታቸው የመንግስት አካላት ጋር በመመካከር በአፋጣኝ ችግሩን ለመቅረፍ ህብረተሰቡ የሰጠንን አማና ለማስፈጸም የህዝቡን ጥቅም ለማስጠበቅ ሲባል ስራውን ሙሉ በሙሉ መረከብ የግድ አስፈላጊ በመሆኑ የሚመለከተው አካል
የጉዳዩን አስቸኳይነትና አንገብጋቢነት ከግንዛቤ ውስጥ በማስገባት በ24 ሰዓት ውስጥ የቢሮውን ርክክብ እንዲያደርግልን ስንል በአክብሮት እንጠይቃለን። አላሁ አክበር አላሁ አክበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አስፈጻሚ ኮሚቴ ሰኔ 17 2014 አዲስ አበባ